ወይዘሮ መስከረምን በቁጥጥር ውስጥ ማዋላችንን የምታስታውሱት ነገር ነው። ዛሬ እንግዲህ በአቶ ጉሩሜ አማካኝነት ያመለጠውን ወንጀለኛ አቶ ሰላምን ለመያዝ እንሞክራለን። ሌላው ደግሞ ያልነገርኳችሁ ነገር የአቶ ጉሩሜ ጉዳይ የተያዘው አዲስ አበባ ላይ ስለሆነ ጉሩሜን ከሆሳና ወደ አዲስ አበባ ለማዘዋወር ችለናል። ስለዚህ አቶ ሰላምን በጉሩሜ በኩል ማጥመር ስላለብን ከዚህ ፊት አቶ ሰላም ከጉሩሜ በየጊዜው እየመጣ ገንዘብ ይቀበልበት ነበረ። በዚህኛው ዙር አቶ ሰላም አቶ ጉሩሜን ስላጋለጠ ጉሩሜ እንግዲህ ነገሮችን ለመጨረስ ወደ አዲስ አበባ ወይዘሮ መስከረም ጋር እንደሄደ ለአቶ ሰላም ነግሮታል። ስለዚህ የዚህኛውን ዙር ገንዘብ በጓደኛው በኩል እልካለሁ ብሎ እንዲነግረው ነበር እኛም ያስደረግነው በአቶ ጉሩሜ። ይህንን ገንዘብ እንግዲህ ለአቶ ሰላም የሚያቀብለው ከዚህ ቀደም ከሆሳና ወደ አዲስ አበባ ከኛ ጋር የተመለሰው እና አቶ ሰላም ያለበትን ቦታ የጠቆመን ሰው ነበረ። እሱን እንግዲህ ከአዲስ አበባ መልሰን ወደ ሆሳና ይዘነው ሄደናል። ምክንያቱም አቶ ሰላምን በቁጥጥር ውስጥ ለማዋል። ስለዚህ ይህ ፍጹም የሚባለው ሰውዬ ሰላም ያለበት ቦታ ሄደው ገንዘቡን የሚያቀብለው ይሆናል። እኛም እንግዲህ ከህግ አካላቶች ጋር በመሆን ሰላም ያለበትን ቦታ ዙሪያውን ከበን የምንጠብቀው ይሆናል። ይህ ሰላም የሚባለውን ሰውዬ እንደበቀደሙ ያመልጠናል ወይስ እንይዘዋለን የሚለውን እስከ መጨረሻው ድረስ አብራችሁን ከተከታተላችሁ የምታውቁት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ፒስ